ሰላም እንዴት ናችሁ ቤተሰብ? በዛሬው ቪዲዮ እንዴት ማይክሮሶፍት ኦፊስን አክቲቬት እናደርጋለን የሚለውን ነው የምናየው። በባለፈው ቪዲዮ ምናልባትም ያለፈውን ቪዲዮ ያያችሁ ካላችሁ ማይክሮሶፍት ኦፊስ ጭነን ነበር። በምንጭበት ሰዓት አንዳንድ ነገሮችን አውርተን ነበር። ማይክሮሶፍት ኦፊስ ጭነን ለምንድን ነው የማይሰራው እናስ ደግሞ መፍትሄውስ ምንድን ነው የሚለውን አይተን ነበር። ከነዛ መካከልም ሜቢ ማይክሮሶፍት ኦፊስ ጭነን ፕሮዳክት ቼል ጠይቀን ይችላል ወይም ደግሞ አክቲቬት አድርጉ ሊለን ይችላል ማለት ነው። ሌላኛው ራሱ ዊንዶዋችን አክቲቬት ሊጠይቀን ይችላል። ዊንዶ 10 ከሆነ ዊንዶ 10 ካለም ዊንዶ 11 ከሆነ 11 አክቲቬት ይጠይቀናል ማለት ነው። ምንድነው የሚል ማይክሮሶፍት ኦፊስ አክቲቬት ሲጠይቅ አፕ በተከፈተበት ሰዓት ወርድ ሊሆን ይችላል ወይም ደግሞ ኤክሰል ወይም ደግሞ የማይክሮሶፍት ኦፊስ አፕ ስንገባ እንደምታዩት የሆነ ኖቲፊኬሽን ቴክስት ይመጣል። እሱ ምንድነው ፕሮዳክት ቼል ይጠይቀናል። ካለም ደግሞ ከላይ በቴክስት አክቲቬት ሪኩዌር ይለናል። ወይም ደግሞ ስንጽፍ ልክ ታይፕ ስናደርግ ከለክለናል ወይም ድናይ ያደርገናል ማለት ነው። እሱን እንዴት ነው የምናስተካክለው የሚለውን እናያለን ማለት ነው ዛሬ። ዲስክቶፕ ላይ ያለ ነው ዚስ ፒሲ ወደሚለው እንሄዳለን ማለት ነው። ክሊክ አድርገን እንገባለን። እሱ ዘን ሎካል ዲስክ ሲን እንፈልጋለን። ከዚህ አካባቢ እሱንም ኦፕን ብለን እንገባለን። ዘን ፕሮግራም ፋይልስ የሚል ፎልደር አለ። እሱን ኦፕን ብለን እንገባለን። በመቀጠል ማይክሮሶፍት ኦፊስ የሚል ፎልደር እንፈልጋለን ማለት ነው። ማይክሮሶፍት ኦፊስ እሱን ኦፕን እንላለን። በመቀጠል ማይክሮሶፍት ኦፊስ 16 የሚል ፎልደር እንፈልጋለን። ማይክሮሶፍት ኦፊስ 16 እሱንም ኦፕን ብለን እንገባለን። በመቀጠል እነዚህ ፋይሎች እናገኛለን ከውስጥ ማለት ነው። ምንድነው የምናደርገው አሁን እዚች ላይ ospprenarm.exe የሚል ፋይል አለ እዚች ጋር ማለት ነው። ospprenarm.exe ምንድነው የምናደርገው እሱን ፋይል ራይት ክሊክ እናደርግና ራናስ አድሚኒስተር እንለዋለን። ራናስ አድሚኒስተር ክሊክ እንለዋለን። የስ ድጋሜ 3 ጊዜ ነው ማለት ነው የምናደርገው። ድጋሜ ራይት ክሊክ ራናስ አድሚኒስተር የስ አሁንም 3ኛ ራይት ክሊክ ራናስ አድሚኒስተር የስ ይህን በምናደርግበት ሰዓት ማይክሮሶፍት ኦፊስ አክቲቬት አይጠይቀንም ወይ ይሰራልናል ማለት ነው። እውነት ለመናገር ይህ ፐርማነንት መፍትሄ አይደለም። ወይም ደግሞ ልክ ፕሮዳክት አስገብተን እንደምንጠቀመው ሁልጊዜ አክቲቬት ይሆንልናል ማለት አይደለም። አንዳንድ ቦታ ልክ በዚህ ወይም ደግሞ በሌላኛ ሜትድ በኮማንድ ፕሮምፕት ፐርማነንትሊ አክቲቬት እናደርጋለን ምናምን የሚል ነገር ያለው ግን እኔ እስከማውቀው ድረስ እንደዛ አይሆንም። ምንድነው የሚሆነው ልክ አሁን ባደረግነው መንገድ ዘላቂ ያልሆነ ለጊዜው የሚል መፍትሄ ነው ያለ ማለት ነው። ልክ አሁን እንዳያችኋት በጣም ቀላልና ሲምፕል ሜትድ ነች። ልክ ዋይፋይ ፒሲያችሁ ጋር እንደማገናኘት ያኔ ያልቀላል ነች። ለ3 ወር ለ2 ወር ሊያስጠቅመን ይችላል። ይህ ሜትድ አክቲቬት ጠይቀን ሰዓት ልክ አሁን ያደረጋትን ሜትድ እናደርጋለን ማለት ነው። አሁን ማይክሮሶፍት ኦፊስን ወርድን ከፍተን እናያለን ማለት ነው። ምናልባት ሌሎቻችሁ አንዳንድ ጊዜ የማይሰራለን አካውንት ላይኖራችሁ ይችላል። የማይክሮሶፍት ኦፊስ አካውንት እንደከፈታችሁት ወርድን ወይም ሌላ ኤክሴል ሊሆን ይችላል አካውንት እንትላለን። እሱን አካውንት ሚለውን ነክተን በኢሜይላችን ሳይን አፕ ማድረግ ይጠበቅብናል ማለት ነው። አሁን ወርድ ይሰራል ማለት ነው። ሰራል ማለት ነው። በቀጣይ ቪዲዮ ደግሞ ማይክሮሶፍት ዊንዶ እንዴት አፕዴት ማድረግ እንደምንችል የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጠቅማችኋል ብዬ ተስፋ አደርጋለሁ። ሰላም